ከብራዚሉ ማራኪ እግር ኳስ ጆጋ ቦኒቶ እስከ ጣሊያኑ ካቴና ድረስ አልፎም ትንፋሽ እስከሚያሳጣው የርገን ክሎፕ ገገን ፕሬሲንግ ተወዳጁ ቲኪ ታካ። በወይን ምርቷ የምትታወቀው ስፔን የምታመርተው ወይን ባያሰክርም የቲኪ ታካ አጨዋወቷ ግን ያሰክራል። የዓለማችን ቁጥር 1 ተወዳጁ ስፖርት እግር ኳስ መቼና እንዴት እንደተጀመረ ዛሬ እናያለን። ቅሪላ ከማልፋት አንስቶ ስርዓት አልበኝነት እስከጎደለበት የጥንታውያን ሮማውያን እግር ኳስ ድረስ እግር ኳስ የደረሰበትን የእድገት ጉዞ እንቃኛለን። ተከታተሉ። የእግር ኳስ ጅማሩ ወደ ጥንታዊቷ ግብጽ ይወስደናል። አንዳንድ ማስረጃ የሌላቸው አፈ ታሪኮች እንደሚናገሩት በጥንታዊት ግብጽ እግር ኳስ ይዘወተር እንደነበረ ይናገራሉ። የማያ ስልጣኔዎችም አለን ይላሉ። ነገር ግን እነዚህ አፈ ታሪኮች ከአፈ ታሪክ የዘለለ ምንም አይነት ማስረጃ አልተገኘላቸው። በካርበን ዴቲንግ ዘመኑ በ106 ቢሲ የሚገመት በጭንቅላቱ ላይ ኳስ ያስቀመጠ ሰው ሐውልት በዩጎዝላቪያ አርኮሎጂስቶች ተገኘ። በ8ኛው መቶ ክፍለ ዘመን በጥንታዊ ቻይና ይዘወተር የነበረው የኩጁ አጨዋወት ከእግር ኳስ ጋር ያለው መቀራረብ ጥንታዊት ቻይና የእግር ኳስ መገኛ ለመሆኗ ጥሩ ማስረጃ ነው። ኩጁ ማለት ኪክ ዘ ቦል ማለት ነው። ኳሱን ጠለዝ ነው ውበቱ ባባላችን። የኩጁ አጨዋወት ወደ ግሪክ ብሎም ወደ ሮም ተዛመተ። ሁሉም ነገር ከጦርነት ጋር የሚያያይዙት እነዚህ ገገማ ሮማውያን ይህንን ስፖርት ወታደሮችን ወደ ማለማመጃና ማሰልጠኛነት ቀየሩት። ይህ የሮማውያን እግር ኳስ ከልኩ አልፎ አደጋ ወደሚያደርስ አደገኛ ትግል ተቀየረ። የብረት ጥሩር የለበሱት እግር ኳስ የሚጫወቱት ሮማውያን ከእግር ኳስ ላይ እንደታኘከ ሸንኮራ ወዙን መጠው ጨርሰውት ነበር። በአንደኛው መቶ ክፍለ ዘመን እንግሊዝን የወረሩት ሮሞች ይህን ስርዓት አልበኛ ጨዋታ ይዘው ገቡ። ይህ ስፖርት ግን በእንግሊዝ እጅግ ተወዳጅ ሆነ። በተለይ ከ5ኛው መቶ ክፍለ ዘመን እስከ 15ኛው መቶ ክፍለ ዘመን ድረስ የእንግሊዝን ሕዝብ ያሰከረ ጨዋታ ሆነ። ዊሊያም ፊትዝ ስቴቨን ሲቲ ኦፍ ለንደን በሚለው ስራው እግር ኳስን በእንግሊዝ እንዴት እንደነበር በግልጽ ጽፏል። የእግር ኳስ ውድድር ባሉባቸው ቀናት ሱቆችም ሆነ መስሪያ ቤቶች እንደሚዘጉ ጽፏል። ታዲያ መጽሐፉ የተጻፈው በ12ኛ መቶ ክፍለ ዘመን መሆኑን ልብ ይሏል። ያኔው እግር ኳስ ከሮም እንደወረሱት በእጅም በእግርም የሚደረግ ነበር። ይህ ደግሞ ብዙዎችን ለከፋ አደጋ መዳረጉ አልቀረም። በመንደሮች መካከል የሚደረገው የወቅቱ እግር ኳስን እየጠለዙ ከአንዱ ሰፈር ወደ ሌላ ሰፈር የሚወሰድ እጅግ አደገኛና አሰልቺ ጨዋታ ነበር። ገደብ በሌላቸው የተጫዋቾች ብዛት የሚካሄደው ይህ ጨዋታ አላስፈላጊ ውካትና ሽብር ፈጠረ። ይህንን መጃጃል መታገስ ያልቻሉት የወቅቱ የእንግሊዝ ንጉሥ ኤድዋርድ ሶስተኛ እግር ኳስን በመላው ብሪታንያ አገዱ። እግር ኳስ የሚጫወት ሰው ከተገኘ 4 ሳንቲም የገንዘብ መቀጮ ይቀጣ ነበር። ይህ እገዳ ለ350 ዓመታት የቀጠለ ሲሆን በ1603 በንግሥት ኤልሳቤጥ አንደኛ እግር ኳስ ከተጣለበት እገዳ ተፈታ። ከዚህ በኋላ ግን እግር ኳስ ወሳኝ የእድገት ምዕራፍ አሳየ። በእጅ እየነኩ ምኑን እግር ኳስ ሆነ ያሉት የእግር ኳስ የወቅቱ ሕግ አውጪዎች ኳስን በእጅ መያዝ ከለከሉ። በ1823 ኳስ በእጅ የመያዝ ሱስ ያለበት አዲስ በተፈጠረው የራግቢ ስፖርት እንዲጫወት ተደረገ። በ17ኛው መቶ ክፍለ ዘመን የብሪታንያ የሕዝብ ትምህርት ቤቶች የዘመናዊ እግር ኳስ መጠንሰሻ ላብራቶሪዎች ሆኑ። የተማረ ይግደለኝ እንዲሉ የተማሩ ሰዎች ጋር የደረሰው እግር ኳስ መሰረታዊ ማሻሻያዎችን አደረገ። ወደ ኋላ ብቻ ማቀበል ይቻል የነበረውን ወደፊትም ወደ ኋላ ማቀበል እንዲቻል ብቻ ምን አለፋችሁ እግር ኳስ ከስርዓት አልበኞች እርግጫ እኛ ወደምናቀው እግር ኳስ መቀየር ጀመረ። በ1863 የመጀመሪያው የእግር ኳስ አሶሲዬሽን ተመሰረተ። ቀጥሎም የመጀመሪያውን የእግር ኳስ ጨዋታ በእንግሊዝና ስኮትላንድ መካከል እንዲደረግ አስቻለ። በ1904 ፊፋ በፓሪስ ተመሰረተ። መስራቾቹ ሀገራት ደግሞ ስኮትላንድ፣ ኢንግላንድ፣ ዴንማርክ፣ ስፔን፣ ስዊድን፣ ፍራንስ፣ ቤልጂየም፣ ስዊዘርላንድ እና ኔዘርላንድስ ነበሩ። በ1930 የመጀመሪያው ዓለም ዋንጫ በኡሩጓይ አስተናጋጅነት የተካሄደ ሲሆን የተቀረው ግን ታሪክ